አንድ ባለትዳር ሰው ሚስቱ እርጉዝ ሆና ቢያንስ ከ8 ወር ከ7 ወር በላይ ከሆናት ስራ መስራት ትችላለች። ብትሰራስ ምንድን ነው ማለት ኃላፊነቷን ወስዶ ካላስተዳደርም ካገባት ጊዜ ጀምሮ እሷን ሰርቶ የማስተዳደር ግዴታ አለበት። ምን ስታረግዝ ብቻ። ስታረግዝ ደግሞ በደንብ ይበረታል። ከዛቸዋል። ስለዚህ ማስተዳደር አለበት ሰርቶ። የማስተዳደር ኃላፊነት ያለው ባል ላይ ነው። ከመቼ ጀምሮ? ኒካ ካሰረበት ጊዜ ጀምሮ። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። ገንዘብስ ማን ነው መስጠት ያለበት? ባል ነው። በሚያደርጉላቸውም የገንዘብ ወጪ ይላል። የገንዘብ ወጪ ማድረግ ያለበት ባል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጥቶ ጠየቃቸው። ያ ረሱለላህ ሀል ሊአዝዋጅና ዐለይና ሐቃ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ቱቀቢሕ ወአላ ተህጁርሃ ኢላ ፊል በይት። ሰውየው መጣና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ ሐቅ አላቸው ብሎ ጠየቀ። መብት አላቸው እንዲህ አለ። ያው በጣም አላቸው አለ። በጥቂቱ 5 መብት ነገሩት። ግዴታ ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። አያችሁ፣ ባጭሩ የቤት አስቤዛ የሚመለከተው ባልን ብቻ ነው፣ ሚስትን አይደለም። ሚስት የፈለገ ሚሊዮነር ብትሆን ትዳሩ ላይ አንቺ ማለሽበትና ብሎ ከዚያ ከገንዘብ ያለ ፈቃዷ መውሰድ አይችልም። ፈቃደኛ ሆና ከሰጠችው ብቻ ነው። አላህ ስብሐነሁ ወተዓላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶች ከገንዘቦቻቸው ወደው ፈቅደው ከውስጣቸው ደስ ብሏቸው ከሰጧቸው ተቀበሉ አለ። አያሽ፣ ሳትወድ ሳትፈቅድ ግን እሷን ቢቀበላት ቢቀማት ይሄ ወንጀል ነው። ኢብኑ ዑሰይሚን ምን አሉ? እንዳውም አንድ ሰው ሚስቱን በፍች አስፈራርቶ ትዳሬን እንዳይበትንብኝ ብላ ፈርታ ብትሰጠው ፈታሻለሁ፣ እመታሻለሁ፣ እቀማሻለሁ እያለ አስፈራርቶ ቢቀበላት እሱን ይህን ትዳሯ እንዳይበትንባት ፈርታ ብትሰጠው ወንጀል የበላው ገንዘቡ የሐራም ገንዘብ ነው ይጠየቅበታል ብሎ ተናግሯል። እና ማስተዳደር አለበት፣ ሰርቶ ሊያስተዳድራት ይገባል። ይሄ ለአደም ዓለይሂ ሰላም ጀምሮ የወጣ ህግ ነው። የሚገርመው ከአደም ዓለይሂ ሰላም ጀምሮ አላህ ለአደም ምን አለው? ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። ለአደም አላህ ምን አልኩት አለ? አንተ አደም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ ከጀነት እንድትወጡ ሰበብ እንዳይሆናችሁ፣ ከወጣችሁ አንተ ትደክማለህ ትለፋለህና አለው። አያችሁ፣ ወደ ምድር ከወረዱ መልፋት፣ መድከም፣ መስራት የማን ኃላፊነት እንደሆነ ነገረው። አንተ ያንተ ስራ ነው ይሄ ብሎታል። ከሰው ልጆች መጀመሪያ ከአደም ጀምሮ ሰርቶ ደክሞ ለፍቶ ማስተዳደር ያለበት ኃላፊነት የጣለበት እርሱ ወንድ ልጅ ነው። ይሄ ነው እንደ እስልምና ሴት ልጅ በየትኛውም ጊዜ ሰርታ ታብላ ቤት ማንኛውንም የተገደደችበት ነገር የለም። ልጅም በሆነችበት ጊዜ አባቷ ሊያስተዳድራት ግዴታ ተጥሎበታል። አባት ከሌለው ወንድሟ እንዲያስተዳድራት ግዴታ ተጥሎበታል። የሚገርማችሁ እህት ግን ወንድሟን የማስተዳደር ግዴታ የለባትም። ለዚህም ነው የሁለት ሴት ድርሻ ለአንድ ወንድ ድረስ የተባለው። አንደኛው ድርሻው እህቱን መንከባከቢያ ይሆን ዘንድ ነው። ታቸዋላ ኢማሙ አሕመድ ብን ሐንበል ምን አሉ? እህት ተቸግራ ለሆነ ነገር ገንዘብ አስፈልጓት የሚሰጣት አባት ከሌላት ወንድሟ ካለው የመስጠት ግዴታ አለበት ይላሉ። እና ይህን ይመስላል ሰውየው ሚስቱን የማስተዳደር ኃላፊነት ተጥሎበት ግዴታ አለበት። ያልገባኝ ነገር ማለት ሁለተኛ ደግሞ በፍቅር ተገናኝተን ከዋደን ከለን ማለት እኔ ማስተዳደር ካልቻልኩኝ ይሰማል። ማስተዳደር ካልቻልኩ ማለት ሁለታችንም ሰርተን እንለወጣለን ብለን ተገናኘ። በዛ ሰዓት አሁን እየኖር ያለ እሷም ስራ ቦታ እኔም ስራ ቦታ ያለን ያቺ ልጅ አረገዘች፣ እዛ በሰው ቤት እየሰራች እሺ። ስለዚህ በዛ እኔ እንትን አገኝ ስራ እጠይቃለሁ እንደ ነው ማለት ያችን ልጅ ማስተዳደር ችል ሳይሆን አትችልም። ካጣው ከሌለው ሰውየው ምንም የለበትም።
ሰርቶ ሊያስተዳድራት ይገባል። ይስራ፣ አይቀመጥ። በቻለው አቅም ስራ ፈልጎ እሷን ለማስተዳደር ይሞክር። መስራት አለበት፣ መቀመጥ የለበት። ኦኬ ተመልሰሽ ይቅርታ። አመሰግናለሁ። አይ ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? አለይኩም